እንደነዚህ ያሉ ምግቦች በሚይዙት ከፍተኛ ማግኒዚየም ምክንያት የደም ግፊትን በሁለት መንገዶች ለማስተካከል ወይም ለመቀነስ ያግዛሉ። ለምሳሌ አቮካዶን መጥቀስ እንችላለን አይደል? እሺ አቮካዶ አለ፣ ዱባ አለ፣ የዱባ ፍሬ አለ፣ የለውዝ ፍሬ አለ፣ ለውዝ ወይም ኦቾሎኒ። እንደነዚህ ያሉ ምግቦች በሚይዙት ከፍተኛ ማግኒዚየም ምክንያት የደም ግፊትን በሁለት መንገዶች ለማስተካከል ወይም ለመቀነስ ያግዛሉ። የመጀመሪያው ነገር ማግኒዚየም በጣም ወሳኝ ኢንዛይሞችን አክቲቭ የሚያደርግ ኮፋክተር ነው። እስከ 300 የሚደርሱ በሰውነታችን ውስጥ የሚገኙ ኢንዛይሞችን እንደ ኮፋክተር ነው የሚያግዛቸው። የማግኒዚየም መኖር ናይትሪክ ኦክሳይድ ሲንቴሲን ከወትሮ ከፍ ያለ አክቲቪቲ እንዲኖራት ያደርጋል። የናይትሪክ ኦክሳይድ መመረትም በዛው ልክ እየጨመረ ይመጣል። ቅድም በተነጋገርነው መሰረት ናይትሪክ ኦክሳይድ ቫዞ ዳይሌተር ነው። የደም ስር እንዲለጠጥ በማድረግ ግፊትን ለማስተካከል ያግዛል ማለት ነው። ሁለተኛው ካልሲየም ቻናል ብሎከር ነው ማግኒዚየም አይደል? በፊዚዮሎጂ እንደምናውቀው ካልሲየም ቫስኩላር ስሙዝ መስል ላይ እነዚህ የሚለጠጡት የደም ስር ክፍሎች ላይ ወደ ውስጥ የሚገባ ከሆነ እንዲኮማተሩ ነው የሚያደርገው አይደል? ይሄ ደግሞ ግፊትን ይጨምራል። በአንጻሩ ማግኒዚየም የሚኖር ከሆነ ካልሲየም ቻናልን ይሄ ካልሲየም ተሸካሚ ቁልፍን እንዲዘጋ በማድረግ ወደ ሴሎቹ የሚገባው የካልሲየም መጠን ይቀንሳል አይደል? ስለዚህ እነዚህ ሴሎች ምን ይሆናሉ? ሪላክስ ያደርጋሉ። ስለዚህ ቫዞ ዳይሌሽን ኢፌክት አለው ማለት ነው ማግኒዚየም። ስለዚህ በእነዚህ ሁለት ዋና ዋና ተግባራት ማግኒዚየም ያላቸው ምግቦች አዘውትሮ መጠቀም ለግፊት ታካሚዎች የሚመከር ይሆናል ማለት ነው።